በአላህ ላይ የመተማመን ጥግ ነብዩ ሰለላሁ ዐለይሂ ወሰለም ላይ ታያል። ላ ተሕዘን ኢነላህ መዐና፣ አትተክዝ፣ አያሳስበህ፣ አላህ ከኛ ጋር። ሰበብ ደርሷል። ውጤት ሊቀየር የሚችልበት መጨረሻ ሰዓት ላይ ነው። ግን በአላህ ላይ መተማመን፣ በአላህ ተድቢር፣ አላህ እንዴት አድርጎ ያን ጉዳይ እንደሚቀይረው እሱ ያውቃል። በቃ እኔ ሙሉ ለሙሉ የእሱ ባሪያ ነኝ የሚል የልብ መረጋጋት። ሰበቦች ሁሉ ፌል ቢያደርጉ፣ እኔ የሞከርኳቸው ነገሮች ሁሉ ፌል ቢያደርጉ፣ እኔ በአላህ ላይ ያለኝ መተማመን ባለበት ነው መሆን ያለበት የሚል ማለት ነው። ሐቂቃ ማዕበል በበዛበት በዚህ ዓለም ወደዚህ መንገድ ከመምጣት ውጭ አማራጭ የለም። ካለዛ ጭንቀቱን አንችለውም። በጣም ብዙ ፋክተሮች ነው ያሉ፣ ብዙ ተለዋዋጭ ነገሮች ውስጥ ነው ያለ ነው። አስባቦቹ ወዲያው ነው የሚቀያየሩት። በየጊዜው አዳዲስ ነገሮች ይፈጠራሉ። አንተ መንገድህን ጠብቀህ ግን ሰክነህ መኖር የምትችለው አላህ ላይ ባለህ መተማመን። ምክንያቱም አንተ ኢጥራብ ብታደርግ የምትቀይረው ነገር የለም እኮ፣ ኢንቫይሮንመንት ላይ አይቀየርም። አንተ ነህ መስከን ያለብህ፣ ልብህ ነው መስከን ያለበት እንጂ ኢንቫይሮንመንቱን ማዕበል አትቀይረውም። አንተ መቀየር የምትችለውን ያክል መስራት የምትችለውን ያክል ነው የምትሰራው። ግን ልብህ መረጋጋት አለበት፣ ልብህ መስከን አለበት። ይህንን ፓርቲ የያዘ ሐሳብ ነው። የት ነው የምንደርሰው? በዚህ በአላህ ላይ ራሓ ማድረግ፣ ራሐቱ ቢላህ፣ በቃ ውስጥህ ሰላም